እንሄዳለንም ግን እዚህ ላይ አሁን እውነተኛ አምላክ የተባለው አብ ነው። በዚህ እንዝጋና ከዛ ወደዛ እንሄዳለን። እሺ የዮሐንስ 14 ላይ ኢየሱስ እኔ መንገድና ሕይወት ነኝ ብሏል አይደል? ያ ችግር የለውም እኮ እዚህ ላይ አሁን የዘላለም ሕይወት የሚገኘው የሰው ልጅ ምን ብሎ ማመን አለበት? አብ እውነተኛ አምላክ እንደሆነና ኢየሱስ ደግሞ አብ የላከው መልእክተኛ እንደሆነ ማመን አለበት። እንደዚህ ብለው ካመኑ የዘላለም ሕይወትን ያገኛሉ ማለት ነው አይደል? አዎ አብም ወልድም መንፈስ ቅዱስም አምላክ ናቸው ብለህ ካመንከው የዘላለም ሕይወት እዚህ ላይ ተለያየ። ኦኬ አሁን እዚህ ላይ እንደዛ ይልማ እውነተኛ አምላክ አብ ነው አልሽኝ። አብ ማለት ደግሞ አብ መንፈስ ቅዱስና ወልድ ኢየሱስ ማለት አይደለም። በመለኮት አንድ ናቸው ግን በአካል ሶስት ናቸው ስለሚባል ማለት ነው። ስለዚህ አሁን እዚህ ላይ እውነተኛ አምላክ የተባለው አብ ከሆነ ብቻውን ነጥለሽው ኢየሱስ እና መንፈስ ቅዱስ የሉም ማለት ነው። እሺ ግን ማለት በአንድ ጥቅስ ብቻ ነው የሚወሰነው? ሌላ ምዕራፍ ላይ ብገባ ደግሞ እኮ እኔ ማለት ማንሳት የፈለጉት እዚህ ላይ አንድ ናቸው። ሌላ ቦታ የፈለግሽው ጋር መሄድ እንችላለን። ግን አንድ ናቸው እኮ አይለያዩም አይደለም? እኛ እንደዛ ነው ምናምን ስለተለያዩ ለምን መሳህ አሁን እዚህ ላይ ተለያይተዋል። እዚህ ላይ ላኪ አለ መልእክት የሰጠው ተላኪ ደግሞ ኢየሱስ ክርስቶስ የሚባል አካል አለ እዚህ ላይ ሶ ላኪና ተላኪ የተለያዩ አካል ናቸው። አንድ አይነት አካል መሆን አይችሉም። ለምሳሌ አንቺ አሁን ወንድም ቢኖርሽ የሆነ መልእክት የሆነ ቦታ እንዲያደርስ ብትልኪው አንቺና ወንድምሽ አንድ አይደላችሁ ማለት አው በአካልማ ሶስት ናቸው። በመለኮትና በባህሪ አንድ ናቸው ነው ብለን ምናምን። ኦኬ እሱ ገብቶኛል። ግን አሁን እዚህ ጥቅስ ላይ ቀደም ለዛ ነው መጀመሪያ እውነተኛ አምላክ የተባለው ስላሴ ነው ወይስ ደግሞ አብ ነው ስልሽ አብ ነው ብለሽኛል። ስለዚህ በአካሉ ለይተሽ አብን ብቻ እግዚአብሔር ናቸው አሜን ፈጣሪ ነው ወይስ ከኢየሱስ እንደሚበልጥ የሱ ላኪ እንደሆነ እየነገርሽ ነው እዚህ ላይ። ኢየሱስ ደግሞ የተላከ ነው። ስለዚህ ላኪና ተላኪ እኩል ስልጣን የላቸውም። ይሄ ያስማማናል። ላንተ ያስማማል፣ ለኔ ግን እኔ ባለውበት እምነት ላይ ግን አያስማማም። ምክንያቱም በመለኮት አንድ ነው ብለን ምናምነው አይበልጥም አያንስም። ገብቷል? እዚህ ላይ አሁን የሚበልጥና የሚያንስ አይታይሽም? እስቲ እንትን ብለው አብራ እስቲ አይ አብራላት ሐሰኑ እስቲ ወደ ላይ እስቲ ቆይ እስቲ እሱ ጋር እስቲ ቆይ እሺ ይሄ መረዳት ይጠይቃል። ፍፄ እንዴት እንረዳው ይሄንን? እኔ መረዳት አለብኝ። አሁን ምንም አልተረዳውም። ኦኬ አሁን እኔ እንደተረዳሁት እዚህ ላይ ኢየሱስ እየጸለየ ነው። ካን ጀምሮ ላንብብልሽ አጠቃላይ ጥቅል ሐሳቡ ማለት ነው። እስከ 19 ነው አነባዋለሁኝ። አባት ሆይ ጊዜው ደርሷል፣ ልጅህ ያከብርህ ዘንድ ልጅህን አክብረው። ካንተ ለተቀበላችሁ ሁሉ የዘላለምን ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተኸዋልና። በደንብ ተከታተይ እሺ። እሺ ወሳብራ
Yeah, I am. Give me a second. I'm coming. Yeah. ይቅርታ በጣም ስልጣን ሰጥተኸዋልና እውነተኛ አምላክ የሆንኸው አንተና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የሰጠኸኝን ሥራ በመፈጸም በምድር አከበርሁህ። እንግዲህ አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረ ክብር በአንተ ዘንድ አክብረኝ። ለእነዚህ ከዓለም ለሰጠኸኝ ሰዎች ስምህን ገልጬላቸዋለሁ። የአንተ ነበሩ፣ ለእኔ ሰጠኸኝ፣ እነርሱም ቃልህን ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ አሁን አውቀዋል። ምክንያቱም የሰጠኸኝን ቃል ሰጥቻቸው ተቀብለዋል። እኔም ከአንተ እንደወጣሁ በእርግጥ አውቀዋል። አንተ እንደላከኝም አምነዋል። እነርሱ የአንተ ስለሆኑ እጸልይላቸዋለሁ። ለሰጠኸኝና የአንተ ለሆኑት እንጂ ለዓለም አልጸልይም። የእኔ የሆነው ሁሉ የአንተ ነው፣ የአንተ የሆነው ሁሉ የእኔ ነው። በእነርሱም ከብሬአለሁ። ከእንግዲህ እኔ በዓለም አልቆይም፣ እነርሱ ግን በዓለም ውስጥ ናቸው። እኔም ወደ አንተ መምጣቴ ነው። ቅዱስ አባት ሆይ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ በሰጠኸኝ በስምህ ጠብቃቸው። እኔ ከእነርሱ ጋር ሳለሁ በሰጠኸኝ ስም ከለልኋቸው፣ ጠበቅኋቸውም። የመጽሐፍ ቃል እንዲፈጸም ከአንዱ ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁን ወደ አንተ መምጣቴ ነው። ነገር ግን ደስታዬ በእነርሱ ዘንድ የተሟላ እንዲሆን አሁን በዓለም እያለሁ ይህን እናገራለሁ። ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለሁ እነርሱም ከዓለም ባለመሆናቸው ዓለም ጠልቷቸዋል። የምለምንህ ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። እኔ ከዓለም እንዳልሆኑ ሁሉ እነርሱም ከዓለም አይደሉም። ቃልህ እውነት ነው። በእውነትህ ቀድሳቸው። አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። እነርሱ በእውነት የተቀደሱ እንዲሆኑ ራሴን ስለ እነርሱ ቀድሻለሁ ይላል። ምን ተረዳሽ አሁን እነዚህ ላይ? ሌላው የላከው አንደኛውን እንደላከ። ኦኬ። ስለዚህ አሁን እዚህ ላይ እውነተኛ አምላክ የተባለው ታች ላይ አባቱ ብሎ የጠራው እሱ ላኪ ነው። እሱ ኢየሱስ ምን ብሎ ነው የላከው? ቃል ሰጥቶ ልኮታል የሰው ልጆችን እንዲያስተምር። ከዛም በኋላ እሱ ወደ መሬት መጥቶ ማስተማር ሲጀምር ሁሉም ሰው አልተቀበለውም። እሱን የተቀበሉት ከእሱ ጋር ናቸው፣ የአብም ናቸው የእሱም ናቸው። ለእነሱም ይጸልያል። እሱን ላልተቀበሉት ግን አይጸልይም። ስለዚህ እሱ ወደ ዓለም እንደላከው ሁሉ ኢየሱስ እነዛን ኢየሱስን ተከታዮች ካስተማራቸው በኋላ ምን አለ? 18 ላይ አንተ ወደ ዓለም እንደላከኝ አለ። አንተ ወደ ዓለም እንደላከኝ ወደ መሬት ማለት ነው፣ ሰው እንዲያስተምር እኔም ወደ ዓለም ልኬያቸዋለሁኝ። እሱ እግዚአብሔር እንዲያስተምር የላከው መልእክት ለደቀ መዛሙርቱ ካስተማራቸው በኋላ ወደ ዓለም ደግሞ እንዲያስተምሩ ኢየሱስ ልኳቸዋል። ስለዚህ አሁን እዚህ ላይ አብ እውነተኛ አምላክ የተባለው እሱ ነው፣ መልእክተኛ የሚልከው ማለት ነው። ኢየሱስን ብቻ ሳይሆን ከእሱ በፊት የነበሩትን ነቢዮች የላከ ዓለምን ሁሉ የፈጠረ አባቴ ብሎ የጠራው። እዚህ ላይ ደግሞ እውነተኛ አምላክ ብሎ ዮሐንስ የገለጸው አብ የነገሮች ሁሉ ፈጣሪ ስለሆነ እሱን በብቸኝነት ማምለክ ነው ያለብሽ ለማለት ፈልጌ ነው። ኢየሱስ እዚህ ላይ እንዳየሽው ሌላም ከፈለግሽ ቅድም እኔና አብ አንድ ነን ስላለው ስለ እኩልነት ስለምና የሚያወራ አይደለም። እሱ ራሱ ሐሰኖ ስላለ በሱ ጥቅስ ላይ ከሱ ጋር ቀጥሉ። እኔ ወደ ስራ ልመለስ ነው። ለማንኛውም ይሄን ይመስላል። ደግመሽ አንብቢው ካለሽ ነገም ከነገ ወዲያም ኢንሻአላህ ስለምንገናኝ እናወራለን። ቤትሽ ነው፣ ፈታ በይ። እሺ፣ አመሰግናለሁ። ሐሰኖ መቀጠል ትችላለህ። እሺ ኤዲ ቻው። አሰላሙ አለይኩም ባረከላሁ ፊክ ፍፄ። ኤደን እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው የትናንት ነው ውይይት በኋላ እንዴት ነበርሽ ዛሬ? በሰላም ተኛሽ? ደህና ነኝ። ተኛው። ማሻአላህ። ምን ልበልሽ? እሺ እስልምና ላይ ጥያቄ አለሽ? አሁን የለኝም። እሺ እኔ ልጠይቅሽ? እሺ መመልሰው አይመስለኝም። አሁን እስኪ ሞክሪ። እሺ
ኢየሱስ ክርስቶስ ለእኛ ለሰው ልጆች ኃጢአት ተሰቅሏል ብለሽ ታምኛለሽ? በመሰቀል ከፍሏል ብለሽ ታምኛለሽ? አዎ። እሺ ኢየሱስ ክርስቶስ ለየትኛው ኃጢአት ነው የተሰቀለው? ማለት እኔ አሁን ለምሳሌ እድሜ 40 ነው ልበለ፣ ከዛሬ 10 ዓመት በፊት የሰራሁት ኃጢአት አለ። አሁን ላይ ልሰራው የምችለው ኃጢአት አለ። ኦኬ ወደፊት ደግሞ በህይወት ከቆየሁኝ 60 ዓመት 40 ዓመት 50 ዓመት እስኪሞላኝ ድረስ ወደፊት ልሰራው የምችለው ኃጢአት ይኖራል እና ለየትኛው ኃጢአት ነው ተሰቅሏል ብለሽ የምታምኚው? ማምነው ማለት ለሰው ልጆች ስለሆነ ወልዶ ነው ከቅድስት ድንግል ማርያም በመንፈስ ቅዱስ የተወለደው። ስለዚህ ለኛ ለልጆቹ ሲል ነው የተሰቀለው ብዬ ነው ማምነው። ኦኬ ለምሳሌ ህመም ሳትታመሚ መድኃኒት ቢታዘዝሽ መድኃኒቱን ተወስጃለሽ? አይ ካልታመምኩ አልወስደውም። ካልታመምሽ መድኃኒት ቢታዘዝልሽ አትወስጅም? ለየትኛው በሽታስ ብለው ራሱ መድኃኒቱን ራሱ ቢያዙልሽ፣ ለምሳሌ እኔ የስኳር በሽታ ቢኖረኝ ሳልመረመር በፊት ማንም ሰው ሐሰን ስኳር በሽታ አለብህ ብሎ መድኃኒት አይሰጠኝም አይደል እንዴ? በዚህ ሂሳብ ኢየሱስ ክርስቶስ ኢየሱስ ክርስቶስ ለየትኛው ኃጢአት ነው የተሰቀለው? ማለት እኔ ዛሬ በ40 ዓመት ዕድሜ ኃጢአት ልሰራ እችላለሁኝ። ነገ ከነገ ወዲያ ኃጢአት ልሰራ እችላለሁኝ። ጽድቅም ልሰራ እችላለሁ። ከዛሬ 10 ዓመት በፊት 20 ዓመት በፊት በወጣትነቴ በፍንዳታነቴ የሰራሁት ኃጢአት አለም በል። ወደፊት ደግሞ ከዛሬ ወደፊት 60 ዓመት እስኪሞላኝ ድረስ በእነዚህ ጊዜያቶች ኃጢአት ልሰራ እችላለሁኝ። ገብቶሻል? ኃጢአቱን ከመስራቴ በፊት እንዴት ነው መድኃኒቱ ሊታዘዝልኝ የምችለው? ኢየሱስ ክርስቶስ እኮ እንደ መድኃኒት ለበሽታው እንደ መድኃኒት ቢቆጠር ሳልታመም በፊት ነው መድኃኒቱ እየታዘዘልኝ ያለው። ተግባባን? ይህ እንዴት ሊሆን ይችላል? ምንም ነገር ሳላቅ መመለስ አልችልም አሁን። እሺ ሌላ ጥያቄ፣ የአዳም ኃጢአት ወደኛ ተጋብቷል ብለሽ ታምኛለሽ? አዳም የሰራው ስራ የሰው ዘር በሙሉ ኃጢአት ሰርቷል ብዬ አምናለሁ። እሺ አንድ ማስረጃ ላቅርብልሽ። የሰው ዘር ነው ያልኩት። ደግሞ ኢየሱስ ብዙ ጊዜ ኢየሱስ ሰው ነው እሱ ኃጢአት አልሰራም ምናምን ስለሚባል የሰው ዘር ነው ያልኩት። ኢየሱስ ግን ፍጹም አምላክ ነው ደግሞ ችግር የለም። ፍጹም የሚለውን ትናንትና ተነጋግረንበታል። እንግዲህ በዛው የምትቀጥይ ከሆነ መቀጠል ትችያለሽ፣ መብትሽ ነው። አብሽሪ። አሁን የሰው ልጆች ኃጢአት አዳም አትአድርግ በተባለው ድርጊቱም ስለፈጸመ ስላደረገ በሱ ምክንያት ወደኛ ኃጢአት ተጋብቷል ነው አይደል? እንዴት ያለሽ እምነት አዳም አታድርግ የተባለውን ነገር አድርጓል። ያንን እንደ ኃጢአት ተቆጠረበት እንበል አይደል? ነው እንደዛ ነው እምነትሽ? ስለዚህ ነው ኃጢአት የሚኖረው አይደል? እሺ ስለዚህ የአዳም ኃጢአት ወደኛ ተጋብቷል ነው አይደል? እሱ አባታችን ስለሆነ እሺ ኃጢአት አንቺ አሁን ልክ የ18 ዓመት እድሜ ክልል ስትደርሺ ኃጢአት ምን እንደሆነ ከዛ በፊትም ለቤተሰቦች ሊያስረዱሽ ይችላሉ። መስረቅ ኃጢአት ነው፣ መሳደብ ኃጢአት ነው፣ መዘሞት ኃጢአት ነው፣ ሰው መግደል ኃጢአት ነው ብለው ሊነግሩሽ ይችላሉ። ወይም በመጽሐፉ አንበበሽ ሊሆን ይችላል አይደል? እነዚህን ድርጊቶች የምትፈጽሚው መቼ ነው? ልክ ለአቅመ አዳም ስትደርሺ ዝሙት ልትፈጽም በእኔ ልየውና ዝሙት ልፈጽም እችላለሁኝ፣ ልሰርቅ እችላለሁኝ፣ ልዘርፍ እችላለሁኝ። ይሄ ኃጢአት ይቆጠርብኛል ልክ 18 ዓመት ሲሞላኝ ማለት ነው፣ ወይም ከዛ በላይ። ከዛ በፊት ግን ሕፃን እያለሁኝ እነዚህን ድርጊቶች ምን እንደሆኑ ራሱ አላቃቸውም፣ አላደርጋቸውም። ተግባባን?
ስለዚህ ኃጢአት ድርጊትኛ ልናደርገው ልንፈጽመው ልክ እንደ ጽድቅ ስራ ማለት ነው ልንፈጽመው የምንችለው ድርጊት እንጂ የቤተሰብ ከቤተሰብ ወይም ከወላጅ የምንወርሰው የምናመጣው ድርጊት አይደለም፣ ወንጀል አይደለም። ልክ እንደ በሽታ ለምሳሌ አሁን ከኔ በሽታ በቤተሰቤ በሽታ ቢኖር ስኳር በሽታ ወይም ደም ግፊት ቢኖር ያ ነገር ወደ እኔ ሊመጣ ይችላል። ከኔም ደግሞ ወደ ልጆቼ ወደምወልዳቸው ልጆች ሊዛመት ይችላል፣ በሽታ ስለሆነ ማለት ነው። እስኪ አንድ ጥቅስ ላቀርብልሽና ለምን ኃጢአት ከሰው ልጆች ከአባት ወደ ልጅ የማይተላለፍ አንድ ጥቅስ ላቀርብልሽ። ቪዲዮ ላድርገውና አንብብልሽ እስኪ። ከዚህ በኋላ ሀሳብሽ እንደምትቀይሪ ተስፋ አደርጋለሁ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር አንድም ጀምሮ ማንበብ እንችላለን፣ ግን ዋና ትልቁ ሀሳብ ያለው ታች ላይ ነው እና ቁጥር 18 ወይም 19 ይኸውልሽ 18 ላይ ምን ይላል? አባቱ ግን ፈጽሞ በድሏልና ወንድሙን ቀብቷልና በሕዝቡ መካከል ክፉ ነገር አድርጓልና እነሆ እርሱ በበደሉ ይሞታል። ከአንድም ጀምሬ ላነብ እችላለሁ። ነገር ግን ምንድን ነው የሚለው እዚህ ጋር? አዳም የኛ አባታችን ነው አይደለ? የሰው ዘሮች በሙሉ አባት ነው አይደል? አዳም የሰው ዘሮች በሙሉ አባት ነው አይደል? አዎ ይሰማል። አባት የሰው ዘሮች አዳም የሰው ዘሮች በሙሉ አባት ነው አይደል? አዎ። ይኸውልሽ አሁን እዚህ ጋር ይህን ጥቅስ ተመልከች። እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ነገር ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም፣ በሠራው ጽድቅ በሕይወት ይኖራል። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን? ጻድቁ ግን ከጽድቁ ቢመለስ ኃጢአተኛውም ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው ርኩሰት ሁሉ ቢያደርግ በሕይወት ይኖራልን? ጥያቄ ምልክት። የሰራት ጽድቅ ሁሉ አትታሰብለትም። ባደረገው አመፅና በሰራው ኃጢአት በዚያች ይሞታል። ኦኬ እዚህ ጋር ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። ስለዚህ አዳም የኛ የሰው ልጆች አባት ነው ብለን ተስማምተናል። በዚህ ጥቅስ መሰረት አባትም የልጁን ኃጢአት ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ሙስሊሞች የምናምነው ልክ በዚህ ጥቅስ አባት በሰራው ድርጊት ተጠያቂ ሊሆን የሚችለው አባቱ ብቻ ነው። ልጁ በሰራው ወንጀል አባት የሚጠየቅበት ምንም አይነት ምክንያት የለም፣ ፍትሃዊነትም አይደለም። ግን አባትና ልጅ ተባብረው ሰው ቢገድሉ፣ አባትና ልጅ ተባብረው ባንክ ቤት ሂደው ቢዘርፉ፣ ወይም አባትና ልጅ ሴት ቢደፍሩ ሁለቱም ተጠያቂዎች ናቸው፣ በጋራ ስለሰሩት ማለት ነው። ነገር ግን ልጅ ሳያቅ አባት ድርጊቱን ቢፈጽም ወይም አባት ሳያቅ ልጅ ድርጊት ቢፈጽም በየትኛውም አይነት መንገድ ልጅ የሚጠየቅበት አባቱ ባደረገው ነገር ላይ ልጅ የሚጠየቅበት ወይም ነገሩ ወደ ልጁ የሚላከክበት ምንም አይነት ምክንያት የለም። በጣም የሚገርመው እዚህ ጥቅስ ላይ ተመልከች።
ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ተመልከች፣ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜንም ሁሉ ቢጠብቅ፣ ፍርድንና ቅንን ነገርን ቢያደርግ ፈጽሞ በሕይወት ይኖራል ነው የተባለው። እኔ ተመልከች፣ ከዛሬ 10 ዓመት በፊት ኃጢአት ብሰራ ማለት ነው በ11ኛው ዓመቴ ላይ ኃጢአት መስራት አቁሜ ኃጢአት መስራቴ ገብቶኝ ይሄ ኃጢአት ነው እየሰራው ያለሁት ነገር ኃጢአት ነው ብዬ ብቆምና ብጸጸት ከዛ በኋላ ፍርድንና ቅንን ነገር ባደርግ ትእዛዝ ተመልከች፣ ኃጢአቱን ሁሉ ቢመለስ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ነው የሚለው። ትእዛዜንም ሁሉ ቢጠብቅ ኃጢአት ከሰራ በኋላ የፈጣሪን ትእዛዝ የእግዚአብሔርን ትእዛዝ ብጠብቅ ፍርድንና ቅንን ነገር ባደርግ ፈጽሜ በሕይወት እኖራለሁ እንጂ አልሞትም። ያ ብቻ አይደለም፣ ተመልከች፣ የበደለውን በደል ሁሉ አይታሰብበትም። የሰራሁት ኃጢአት በሙሉ አይታሰብብኝም። ምክንያቱም መጨረሻ ላይ ምንድነው ያደረጉት? ኃጢአት ከሰራሁኝ በኋላ የእግዚአብሔርን ትእዛዝና ፍርድንን ቅንን ነገር ነው ያደረኩት። ገብቶሻል? ከዛ የዚህ ተቃራኒ የዚህ የቅድሙ ተቃራኒ ማለት ነው። የበደለውን በደል ሁሉ አይታሰብበትም። ዝሙት ሰርቼ ሊሆን ይችላል፣ ዘርፌ ሊሆን ይችላል፣ ኢቭን ሰውም ገድዬ ሊሆን ይችላል። ከተጸጸትኩኝ ፈጣሪ ይምረኛል፣ ይቅር ይለኛል። የእሱን ትእዛዝ ካከበርኩኝ ፍርድንና ቅንን ነገር ካደረግኩኝ የሰራሁት በደል አይታሰብብኝም። ጥቅሱ እንደዛ ነው የሚለው ተመልከች። ከዛ የቅድሙ ተቃራኒ ተመልከች። በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን ይላል። ኃጢአት ከሰራነ በኋላ የእድሜያችን መርዘሙ ኃጢአት መስራታችንን አምነን ወደሱ እንድንመለስ ነው። ጌታ እግዚአብሔር ከመንገዱ ሲመለስና በሕይወት ይኖር ዘንድ አይደለምን? ከሰራው ስራ ተጸጽቼ ብመለስ በሕይወት መኖር እድሉ አለኝ። ከዛስ የቅድሙ ተቃራኒ ተመልከች። እዚህ ጋር ጻድቁ ግን ተመልከች፣ እኛውን ጽድቅ እንጫወታለን አይደል? እንደ ሁላችንም ከኔ ጋር እናውራ። ኤደንዬ ቆይ ኤች ዋይ ነው። ከኔ ጋር አውራ። ሚዩት አርግ። እኛ አሁን ሁላችንም አንዳችን ጽድቅ እንጫወታለን አይደል? ተመልከች እዚህ ጋር ጻድቁ ግን ከጽድቁ ቢመለስ፣ ጽድቅ ከመስራታችን ብንመለስ፣ ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ፣ ጽድቅ ሲሰራ የኖረ ሰው ማለት ነው። ወይም እኔ ጻድቅ ነኝ እያለ የሚመጻደቅ ሰው ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? ጥያቄ ምልክት። የሰራት ጽድቅ ሁሉ አትታሰብለትም። ድሮ ሲሰራ የኖረው ጽድቅ መስገድ ሊሆን ይችላል፣ መጾም ሊሆን ይችላል፣ ገንዘብ ለድሆች መስጠት፣ ምጽዋት መስጠት ሊሆን ይችላል። የሰራት ጽድቅ ሁሉ አትታሰብለትም። ባደረገው አመፅና በሰራት ኃጢአት በዚያች ይሞታል። እናንተ ግን የጌታ መንገድ የቀናች ነች አይደለችም ትላላችሁ። የእስራኤል ቤት ወይ እንግዲህ ስሙ፣ በውኑ መንገድ የቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለችምን? ጻድቁ ከጽድቁ ቢመለስ ኃጢአትንም በሰራ ጊዜ በዚያም ቢሞት እርሱ ባደረገው በደል ይሞታል። ኃጢአተኛውም ከሰራት ኃጢአት ቢመለስ ፍርድንና ቅንን ነገር ቢያደርግ ነፍሱን ይጠብቃል። አየሽው? ስለዚህ በጥቅሉ እኛ አዳም ባደረገው ድርጊት ላይ የምንጠየቅበት ምንም አይነት ምክንያት የለም። ከኔ ጋር ታወራለህ? ለምን እንደው የምታስወርዱኝ? ኤደንዬ ቆይ እስቲ አንተ ለምን ከኔ ጋር ታወራለህ? እቺ ዋይ ስርዓት ያዝ። ቆይ አይቱ ኤደን አንዴ ቆይ። እሷ ወይ አንተና እሷ ወይ ትቀጥላላችሁ። አንተና እሷ ትጠይቃለች።
ለምን ቤቱ ትጠይቃለች? እኔ ከአንተ ጋር እሷ ኦርቶዶክስ ናት። እኔ ከአንተ ጋር ነው ማውራት የምፈልገው። እሷ ኦርቶዶክስ ነች፣ የተዋህዶ ልጅ ነች። አንዴ ስማኝ። ቤቱ የስራ ዝም ብለህ ገብተህ አንዴ ቆይ ምግብ የምታዝበት ቤት አይደለም። ወይንም ዝም ብለህ ገብተህ አንዴ ቆይ። አይሰማም? እነሱ ጨርሰዋል። ይሰማል። እሷ ብትጠይቀኝ ለእሷ እናንተ እንቀጥላለን። አንዴ ሁለቱ ማለት ትግባ። ሁለቱ ጨርሰዋል። ተረጋጋ። ሁለቱ ጨረሱ። በቃ ከኔ እናንተ ነው የምንቀጥለው። እሺ አሁን እኛ ወደ ርዕሳችን እንገባለን። ኤዲ ገብቶሻል አይደለ? በቃ ቆይ መርሃባ። ቆይ እናንተ ጨርሳችኋል። ዘመልሽ ኤፊ በርዕሳችን ነው የምታስረዳ። አንተና ስቶሪ እስቲ ወልድ ከመወለዱ በፊት ስላሴ ነበረ እንዴ? ኤፊ ኦኬ፣ አይ ችግር የለውም። እኔ ያን ከመናገር በፊት እና ለመሰላችሁ ስለዚህ ጉዳይ ቀጥል። ወሬ አንፈልግም፣ ጊዜ የለንም። እባክህ እኮልና ሀሳብን ልናገራ። መጽሐፍ ቅዱስ ተምሮ ያላወቁትን ልጆች እያመጣችሁ አታጭበር። አንተ የተጠየቀው ቁርአኖቻችሁ ተመናገር እንችላለን። አይ ጨነቀው። አያችሁ? አይ በመጽሐፍ ቅዱስ ብቻ ኧረ ኤፍ ያስረዳ እባክህ። ወልድ ከመወለዱ በፊት ስላሴ ነበረ መጽሐፍ? ኧረ ኤፍ መልስ እባክህ። ወልድ ከመወለዱ በፊት ቆይ ሚዩት አታርጉ። ኦኬ ሚዩት አታርጉና ወልድ ከመወለዱ በፊት ስላሴ ነበረ ወይ? ትመልሳለህ ወይ ስለሷ ታወራለህ? ወንድ አገር ማን እንደሆነ ሚዩት እያደረገኝ እኮ ነው። ማስወራት አልቻሉኝ። ወልድ ከመወለዱ በፊት ስላሴ ነበረ። እስቲ ያስረዳል። ዴቭ ላውራ ስል ማን እንደሆነ ሞዴሬተር ምናምን ሚዩት እያደረገኝ። ሚዩት አታርጉት። እሺ ወልድ ከመወለዱ በፊት ስላሴ ነበረ። ለምን ያወራል? ለምን ታረጉት? ራሱን የወጣው መልሱት። ማንም አላረጉም፣ ማንም አላወረዱም። መልስ የለም። ወልድ ከመወለዱ በፊት ስላሴ የሚባል ነገር ነበረ ወይ? አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከመወለዱ በፊት ስላሴን አሳዩን። ወልድ ሳይወለድ ስላሴ ሁለት ነበረ ማለት ነው ወይስ እንዴት ነው? ወይስ ምንድን ነው? አብ፣ ወልድ፣ መንፈስ ቅዱስ። ወልድ አልተወለደም ነበር። የዛሬ 2000 ዓመት ነው። ያ ከመወለዱ በፊት ማን ነበር ስላሴ? ኤፊን አግባ እስቲ። ወልድ ሳይወለድ ስላሴ ነበር። በነገራችን ላይ ስላሴ የፈጠራ ውጤት ነው። ቱልቱሊያ የሚባል ነው። ትሪ ስሙ ራሱ ከዛ የመጣ በስብሰባ ነው ኢየሱስ የጸደቀው። በኒቂያ ጉባኤ ወልድ እግዚአብሔር ተብሎ ተሾመ ኢየሱስ። አሁን ክርስቲያኖች የሚያመልኩ ያሉት አንድ አምላክ እንዳለ ይታወቃል። የእስራኤሎች አምላክ እነ ሙሴ ሲሰብኩት የነበረው። ከጊዜ በኋላ ሰዎች ተሰብስበው ወልድ እግዚአብሔር ብለው ሁለተኛ አምላክ ሾሙላቸው። ከትንሽ ጊዜ ቆይታ በኋላ እሱ አልበቃ ብሏቸው መንፈስ ቅዱስ እግዚአብሔር ብሎ በኒቂያ ጉባኤ በ325 ወልድ እግዚአብሔር ተሾመላቸው በሰው በእጅ ብልጫ። ከዛ ከጊዜ በኋላ መንፈስ ቅዱስ እግዚአብሔር ብለው ደግሞ ሶስተኛ እግዚአብሔር ደግሞ ሾሙላቸው። እና ወልድ ከመወለዱ በፊት ያው ስላሴ ነበሩ የሚል ጥያቄ ደግሞ እዚህ ታፔላው ላይ አለ። ነበር በምን ወልድ ከመወለዱ በፊት ስላሴ ነበሩ የሚል ነው ትልቁ ጥያቄ እዚህ ጋር ያለው። አሁን ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ትልቁ ሶስትነት አንድነት የሚለውን ይሄ ገላጭ ቃል ነው ብያለሁ። እና ነበር የሚለውን ደግሞ ለመመለስ ባጭሩ ማለት ነው ወደ ሌላ እንትን ሳንገባ እንዲህ የሚል ቃል አለ ኢሳይያስ
61 ላይ ቁጥር 1 ይመስለኛል። የጌታ የሰማችሁኝ ነው አለ። የሰማን የጌታ አንድ ያስክልኛል የእግዚአብሔር ያስክልኝ ኤደን ወይ አንዴ ጥቅሱን ንገረን። ኤደን ምን ላይ ነው? ይሰማሻል? ይሄ ቁጥር አንድ ይኸው። አንዴ ቆይ ጸግሽ አንዴ ቆይ ትቀጥላለህ። ኤደን ይሄ ኤፊ ተዋህዶ የሚባለው አረብ ሀገር ያሉ ሴቶችን ገንዘብ ላኩ እያለ የሆነ ነገር እዛ ያደርግላቸዋለሁ እያለ ገንዘብ የሚቀበል ሰው ነው። በውስጥ እየጻፈልሽ ነው። መልስ አትስጭው። እንዴት አወቅ እንደ እየጻፈ እንደሆነ? ስራውን ስለማቅ ነው። ድርጊቱን አውቀዋለሁ። ብዙ ልጆችን ስራ አስገባችኋለሁ፣ የሆነ ነገር መሬት ልግዛላችሁ እያለ ገንዘብ የሚለቅም ሰው ነው እና ጥንቃቄ አድርጊ። ሴቶች ጋር ነው የሚገባው። ሴቶች የተሰበሰቡበት ነው ገብቶ አጫውቶ ገንዘብ ነው የሚበላቸው እና ብዙ ልጆች ስሞታ ያቀርቡበታል እና እንደሚጽፍ እርግጠኛ ስለማቅ ነው። መልስ አትስጪው፣ ፎሎም አትመልሽለት እና ይሄ እንድታረጊ ነው። ጥንቃቄ አርጊ። ዝም ብሎ ለሚጽፉልሽ መልስ አትስጪ፣ ዝም በያቸው። ማንም አንቺን እንትን ሊል የሚችል ሰው የለም። ኦኬ፣ ማስረጃ አለ እንደዚህ እንደሚያደርግ? ያው ሰዎች ይሄን ስሞታ 1-5 ሰው አቀረበ ማለት ተግባሩ ላይ አለ ማለት እኮ ነው። እኔ ከሳሽ አይደለሁ። እኔ ማስረጃ በሱ ላይ ምን አሰባሰበኝ? የት ነው የሚውለው ስንል ሴቶች ጋር ነው። ወንድ እንዲህ ያደርጋል ሰው። ወንድ አሁን ቤት ይከፍትና ሴትና ወንድ ያገናኛል። በዛ ኮሚሽን ይቀበላል። አረብ ሀገር ያሉ ሴቶችን ኢትዮጵያ ካለ ወንድ ጋር ምናምን አገናኝሻለሁ እያለ እንደዚህ ነው የሚሰራው። ስራው ራሱ ይሄ ነው። ይሄ ጤነኛ ነው ራሱ? ዴቪ እግዚአብሔር ራሱ እኮ ይቀጣዋል። ያው አይ ለሷ ለቴ ጥንቃቄ እንድታረግ እየነገርኳት ነው። ውይይት ምናምን የሚያውቅ አይነት አይደለም እና ሰውና ሴቶችን ነው የሚያገናኘው። እኔ አሁን ለምሳሌ ኤደን እንትን አድርጊያታለሁ። ምክንያቱም ኮመንት እዚህ ጋር ስለተዘጋብኝ እናንተ ፎሎ አድርጌ ነው ስጽፍ የነበረው። እሷንም ፎሎ አድርጌያለሁ፣ ምክንያቱም ሲዘጋብኝ ማለት ነው። ፎሎ አድርጓል። እንትን በለው ክፈተው ኮሜንቱን። ለምን ዘጋው? ኮሜንቱ ተዘግቶ ነበር ቅድም ዮሐንስ 17 ስትነጋገሩ። ክፈተው፣ ችግር የለውም እኮ እኔ በሌለው ሰዓት ይሰዳደባሉ፣ ማየውን ነገር ይጽፋሉ። ለዛ ነው። አንተ ልተኛ ነው? አዎ ክፈቷ በቃ የምተኛ ከሆነ አብሽር፣ እኔ እቆጣጠርልሃለሁ ዴቪ እስካለሁኝ ኢንሻአላህ። እና ስራው ራሱ ምንድን ነው? ድንገት ነው የገባሁት። እችን ሀሳብ እናገርና ጨርሳለሁ። በዚህ ጉዳይ በሰፊው እናውራ የምትሉ ከሆነ ደግሞ አሁን አጋጣሚ ተነስቼ ነው ይህንን የሰማሁት እና ግን ወልድ ከመወለዱ በፊት ነበር ወይ የሚለው ነበር። ከዘላለም ዓለም በፊት ዓለማት ሳይፈጠሩ ነበር። እሱም በሰፊው ሌላ ጊዜ እናወራለን። ይህን ጥቅስ ግን በተግባር ይዩት። ጌታ አለ እዚህ ጋር የጌታ ይላል፣ የእግዚአብሔር ይላል፣ መንፈስ ይላል። ይሄ አብ ወልድ መንፈስ ቅዱስ በአዲስ ኪዳን ኦልሬዲ በአካል ሳይገለጥ የነበረ ግን ሊገለጥ ያለ። ምክንያቱም ኢሳያስ 9:6 ላይ ሜዳችሁ ስትመለከቱ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚል ታያላችሁ። ወልድን ነው የምታዩት እዛ ጋር። ይሄ ግን የጌታ የእግዚአብሔር መንፈስ በእኔ ላይ ነው ይላል። ጌታ አለ፣ እግዚአብሔር አለ፣ መንፈስ ቅዱስ አለ።
ዘፍጥረት 1:26 ላይ እግዚአብሔር አለ ይላል፣ ሰውን በመልካችን እንደ ሐሳባችን እሺ እግዚአብሔርም አለ ሰውን በመልካችን እንደ ሐሳባችን ምን እንበል እንፍጠር። እግዚአብሔር አለ ካለ በኋላ ሰውን በመልካችን፣ በመልኬ አይደለም የሚለው በመልካችን ምን እንፍጠር አለ። እንፍጠር ይሄ ከአንድ በላይ እንደነበረ ግን ያልተገለጠ ሐዲስ ላይ ወይንም ደግሞ አዲስ ኪዳን ላይ የተገለጠ ማቴዎስ አንተ በምታስረዳ መሰረት እንደ ባይብላችሁ 3 ፈጣሪዎች አሉ ማለት ነው። 3 ፈጣሪዎችን ያሳያል። ቆይ ዴቪዬ አይደለም የታፔላህን መልስ ነው እየመለስኩ ያለሁት። ገባኝ። እንፍጠር አለ እያልክ አይደል? 3 ፈጣሪዎችን ነው የሚያሳየው። እሱም እሱ የሚገልጥ ገላጭ ዩኒቲ ማለት እዚህ ጋር አንድነት ሶስትነት ማለት ነው እንጂ ሶስትነት ማለት አይደለም። ትሪኒቲ ማለት አንድነት ሲል በመለኮት አንድ ወይንም በአምላክነት አንድ ሲሆን በአካል 3 ነው። ይሄ በአካል 3 የሚለው ገላጭ ቃል ምንድን ነው ብለን ስናይ በስራ ነው። ነገሮቹ እንዳይምታቱ እንጂ ቅድም ስለ የአባት ኃጢአት ወደ ልጅ አያልፍም የሚለው ወርድ ራሱ ሕዝቅኤል ላይ አውዱን የሳተ ሐሳብ እያየው ነበረ። አውድ የሳተ ነው። ስለ አውድ ማለት ነው ሁሉ ኃጢአትን ሰርተዋል የሚል ስላለ ማለት ነው። አይታል በአካል 3 ማለት አብ የሰራውን ወልድ አልሰራም በዚህ ምድር ላይ። አብ በብሉይ ኪዳን ልጁን ወልድን የመስጠት ስራ ሲሰራ ነበር። ድንግል ትጸንሳለች ወንድ ልጅንም ትወልዳለች የሚል ቅድም ኢሳይያስ 7 ላይም 6 ላይም ስናገር ነበር። በመቀጠል ደግሞ ዘፍጥረት 3:15 ላይ ከሴት የሚወለደው የአሳቹን የእባቡን ራስ ይቀጠቅጣል። ወልድ ነበር። ትሪኒቲ አይታል ነበር። እዛ ጋር የሚወለደው ወልድ ነበር። ከዘላለም ዓለም የነበረ ኢየሱስ ከድንግል ማርያም የተወለደ የ30 ዓመት ጎረምሳ ሳይሆን በመለኮት ከዘላለም ዓለም በፊት ነበር። ዓለም ነበር። የቱ ጋር ነበር ካልከኝ ቅድም አንተ የገለጥከው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ እህቴ እንዴት እንዳላየችው አላውቅም እንጂ አባቶ ይላል ዓለም ሳይፈጠር በፊት አንተ ዘንድ ባለኝ ክብር ምን በለኝ አክብረኝ። ለካ ክርስቶስ ወልድ ዓለም ሳይፈጠር በፊት በአባቱ ዘንድ ምን ነበረው? ክብር ነበረው። አይታል ዓለምን ወደ ዓለም ከመምጣቱ በፊት በአንተ ዘንድ በነበረኝ ክብር አይታል። ሰው የሆነው ክርስቶስ የሰው ልጆች ኃጢአትን ስለሰሩ ሰው የሆነው አዳም ስለወደቀ ወልድ ወደዚህ ምድር መጥቶ የሰው ልጆችን ኃጢአት የማስተሰረይ ስራ ለምንድን ነው እየሰበክ ነው እንዴ? እባክህ ነዋ ትምህርት። አዎ ፓስተር ጸጋ ይባላል። በጣም ጥሩ። ታዲያ አንተን አይደል እንደ የምንፈልገው? ታዲያ አንተ በአዲስ ቋንቋ ትጸልያለህ እንዴ? በአዲስ ቋንቋ ትጸልያለህ እንዴ ትላለህ እንዴ? እዘምራለሁ አልፎ። ታዲያ አንተን አይደል እንደ የምንፈልገው? ምን አሁን እኮ እየተናገርኩ ያለው እናዳምጣለን። ጊዜ ሰጠን እናዳምጥ እስኪ ትንሽ ኤዲ እየሰማሽ ነው አለ የሆነው። አትሳቅ። ሕያው የሆነ ቃል እያወራን ነው። ዓለማት የተፈጠሩበት እግዚአብሔር ልጁን የሰጠበት ቃል እንዳታወርድ። በአዲስ ቋንቋ ጸልይ እኮ ነው ያልነህ። በአዲስ ቋንቋ ጸልይ 1 ደቂቃ አታስፈራራ። ውይይት ቤት ውስጥ እኮ ነው የገባኸው፣ ሰበካ ውስጥ አይደለም እንዴ? እያስተማርኩ ነው። ጥያቄና መልስ ውይይት ቤት ነው። አሁን 1 ደቂቃ ትጸልያለህ ወይስ ጸልይ? ቋንቋ መልስልኝ። ቋንቋ
እንዴ የጠየቅኩ አሁን ይኸውልህ ወልድ እኮ ከመወለዱ በፊት ያለውን ጥያቄ ነው እኮ እንጂ ስለ አዲስ ቋንቋ አንተ ሳትሆን የምታጸልይ በመንፈስ ቅዱስ በሙላት የሚጸለይ ነው። አንተ ሰላል ለአንተ ምጸልየው ወደ አንተ አይደለም ወደ እግዚአብሔር ነው። ፓስተር ጸጌ ታረጋለህ መሰለህ። ቆይ አንዴ ወደ እግዚአብሔር ነው የሚጸልየው አባቴ፣ ወደ ሰው አይጸልይም። ዴቪ ለእኛ አጸልይልንም በአዲስ ቋንቋ ለምን እጸልያለሁ? አንተ እግዚአብሔር ነህ፣ መለኮት ነህ። ከእግዚአብሔር ጋር ያወራል ነው እንጂ የሚለው ከዴቭ ጋር ያወራል አይልም መጽሐፍ ቅዱስ። በአዲስ ቋንቋ የሚጸልይ ሰው ለአምላክ ጸሎት አድርግልኝ ለኔ በአዲስ ቋንቋ። አንተ አምላክ ነህ እንዴ? አይደለም፣ ወደ አምላክ ለኔ ያርግልኝ ካልክ ይኸውልህ መጽሐፍ ቅዱስ ላይ ያለውን እንዳለ ትቀበላለህ? መጽሐፍ ቅዱስ ላይ እንዳለ ያለው እንዴት ስትል እንዳለ ትቀበላለህ ወይ? ህግ ነው ብለህ የምትዘለው የለም? ያለፈ ነው ትንቢት ነው ምናምን ብለህ የምትዘለው የለም? የሐዲስ ላይ እኮ ፍጻሜ ነው የምታየው አይደል? ልክ አይደል? አሁን ይኸውልህ ትሰማኛለህ? ወልድ ከመወለዱ በፊት ማለት ከአዲስ ኪዳን በፊት አላሁ አክበር። ይኸውልህ ሂድና አዲስ ኪዳን ላይ ስላሴን አሳየኝ። ብሉይ ኪዳን ላይ ቅድም እኮ ስገባ እኮ አልነበርክም እንዴ? ስገባ ሳወራ እንደዛ ካልክ ብሉይ ኪዳኑ አይመለከትህም አንተን። እንደዚህ እናርገው፣ ክርክሩን በመረጃ አስደግፍላለሁ። ክርክሩን እንደዚህ እናርገው። አይመለከትህም ስትል አንተን ያልከውን ያላልኩም። እሺ ተናገር። አይመለከትህም ብሉይ ኪዳኑ አንተን ያልከውን ያላልኩም በፍጹም። በስነ ስርዓትም አይመለከትህም። ክርስቲያን የሚባል ነገር የለም ብሉይ ኪዳን ላይ። እሱ አንተን ያልከው ይቀጥልሽ። ስለዚህ ምልህን ስማኛ። ብሉይ ኪዳን ላይ ከኢየሱስ ክርስቶስ ውልደት በፊት ሂድና ስላሴን አሳየኝ